በወንጀል ምርመራ ታሪክ ውስጥ እጅግ ከባዱ ነገር ወንጀለኛን መያዙ ብቻ አይደለም። ይልቁንም ወንጀለኛው እጅ ከፍንጅ ተይዞ እንኳን እኔ አይደለሁም በሚልበት ዓለም እውነቱን ከአንደበታቸው እንዲያወጡ ማድረጉ ከባዱ ነገር ነው። ምክንያቱም አብዛኛዎቹ ወንጀለኞች ሕግና መብቶቻቸውን ጠንቅቀው ያውቃሉ። ፖሊስ ጠንካራና አሳማኝ ማስረጃ ከሌለው በስተቀር ዝም የማለት መብቶቻቸውን ሊጠቀሙ ይችላሉ። ነገር ግን አንዳንድ ፖሊሶች የሳይንስ ቴክኖሎጂ ሳይሆን የሰው ልጅ አይምሮም የማንበብ ብልሃታዊ ጥበብን ይጠቀማሉ። ዛሬ የምንመለከተው ታሪክ አንድ እጅግ ጨካኝና ብልጥ የሆነ ወንጀለኛን ምንም አይነት የአይን ምስክርም ሆነ ዲኤንኤ ማስረጃ በሌለበት ሁኔታ በአንድ ጎበዝ መርማሪ አስገራሚ የሥነ ልቦና ጨዋታና ብልሃት የተሞላበት ተንኮል ምክንያት በገዛ አንደበቱ እንዴት ወንጀሉን ይናዘዝ እንደቻለ ነው። ይህ ታሪክ ፍጹም ለማመን የሚከብድ ዘግናኝ ወንጀል የተፈጸመበትና አስገራሚ የምርመራ ብልሃት የሚታይበት ነው። ታሪኩ የተፈጸመው በካናዳ ቶሮንቶ ውስጥ ነው። ከ2010 እስከ 2017 እንደ አውሮፓ አቆጣጠር ባሉት ዓመታት ውስጥ በቶሮንቶ ከተማ በሚገኝ አንድ ሰፈር ውስጥ ወንዶች በተከታታይ መጥፋት ጀመሩ። አንድም ሁለትም አይደለም። በእነዚህ ዓመታት ውስጥ 8 ወጣት ወንዶች የት እንደገቡ ሳይታወቅ ጠፉ። ስለ መጥፋታቸው የሚገልጽ ምንም አይነት ፍንጭ የለም። ተገደሉም እንዳይባል የአንዳቸውም ሬሳም ሆነ ደም አልተገኘም። ብቻ 8ቱም ያለምንም ፍንጭ በ7 ዓመታት ውስጥ በተከታታይ ተሰወሩ። ፖሊስም ወጣቶቹን ፍለጋ ለዓመታት ያላሳለሰ ጥረት ቢያደርግም ምንም አይነት ሬሳ፣ ደም ሆነ ምስክር ሊያገኝ አልቻለም። ፖሊስ በስተመጨረሻም በስውር ባደረገው የዲጂታል መረጃ ፍተሻ ከጠፉት ወጣት ወንዶች መካከል የመጨረሻውን የተባለው ወጣት አንድሪው ኪንስማን ከመጥፋቱ ከቀናት በፊት በተገኘ ሲሲቲቪ ካሜራ ምስል ወደ አንድ መኪና ውስጥ ሲገባ ይታያል። አንድሪው ኪንስማንም በካሜራም ሆነ በሰፈሩ ሰው ለመጨረሻ ጊዜ የታየው በዚያን ዕለት ነበር። ፖሊስም ከተገኘው ተንቀሳቃሽ የሲሲቲቪ ካሜራ ምስል ላይ የመኪናውን ታርጋ ወስዶ ሲያጣራ መኪናው ብሩስ ማካተርን በተባለ ሰው መመዝገቡን ደረሱበት። ፖሊስም ብሩስ ማካተርን መጀመሪያ ተጠርጣሪ በማድረግ ወደ ምርመራ ክፍሉ እንዲመጣ ተደረገ። ብሩስ ማካተር በካናዳ ቶሮንቶ የሚኖር የ60 ዓመት አዛውንት ነው። ብሩስ የተረጋጋ ኑሮ የሚኖር በሰፈሩ ሰው የተወደደና የተከበረ አትክልተኝነት ስራውን በብዙዎች የተመሰከረለት ሰው ነው። የመጨረሻው ሟች አንድሪው ኪንስማን ለምን ብሩስ መኪና ውስጥ ገባ? ብሩስና አንድሪውስ ምን አገናኛቸው? ከዚያ በኋላስ አንድሪው ወዴት ተሰወረ? ሌሎቹ ልጆችስ መጨረሻቸው ምን ሆነ? የእነሱ መጨረሻ ከብሩስ ጋር ይገናኝ ይሆን? ብሩስ ማካተር ወደ ምርመራው ክፍል ከገባ በኋላ ፍጹም በተረጋጋ መንፈስ ተቀምጦ ይታያል። ፖሊስ ጋር ምንም አይነት ጠንካራ ማስረጃ የለም፣ እንዲሁም የጣት አሻራ። ፖሊስ ጋር ያለው ጥርጣሬ ብቻ ነው። መርማሪውም ጥያቄ ማቅረብ ጀመሩ። ብሩስ ግን ለሚጠየቀው ጥያቄ በሙሉ የሚሰጠው መልስ አጭርና የተረጋጋ ነበር። እኔ አላውቅም፣ አትክልተኛ ነኝ፣ አላየሁትም የመሳሰሉ ምላሾችን ይሰጥ ነበር። ፖሊስም የብሩስን መኪና ቢፈትሹም መኪና ውስጥ ምንም አይነት ብሩስ ገዳይ መሆኑን ወይም ወንጀል መስራቱን የሚጠቁም ምንም አይነት ማስረጃ ማግኘት አልቻሉም። ምርመራውም ውድቅ ወደ መደረግ እያመራ ነበር። በሕጉ መሰረትም ምንም አይነት ማስረጃ ያልተገኘበትን ተጠርጣሪ ብዙ ማቆየት ስለማይቻል ብሩስ ሊለቀቅ ጥቂት ሰዓታት ብቻ ቀሩ። መርማሪውም ብሩስን ከመልቀቁ በፊት አንድ የመጨረሻና አደገኛ ሙከራ ለመሞከር ወሰነ። በውሳኔውም ለብሩስ አንድ ወጥመድ አዘጋጀለት። መርማሪውም ብሩስን ማስፈራራትና በኃይል እንዲናገር መገፋፋቱን ትቶ ስሜቱን ሊጠቀምበት ወሰነ። መርማሪውም ወንበሩን ወደ ብሩስ አስጠግቶ ድምጹን በማለስለስ እንዲህ አለው፣ ብሩስ፣ እኔ አንተን ረዳሃለሁ። አንተ መጥፎ ሰው አይደለህም። በከተማው ያሉት ወንዶች የጠፉት ሆን ተብሎ በጭካኔ ሳይሆን በመካከላቸው በተፈጠረ አለመግባባት ወይም አደጋ ምክንያት እንደሆነ እናውቃለን። አንተም ራስህን ለመከላከል ስትል ብዙ ጊዜ ባትፈጅና እውነቱን ብትነግረኝ እኔ ዳኛ ፊት ቀርቤ አውቀህ እንዳላረከውና ቅጣቱ እንዲቀንስልህ አደርጋለሁ አለው። ይህ ዘዴ በስነ ልቦና ምርመራ ውስጥ የወንጀሉን ክብደት ማሳነስ ይባላል። ወንጀለኛው ወንጀሉ ቀላል እንደሆነና ፖሊስ ለሱ ያዘነለት ሲመስለው የመናዘዝ ዕድሉ ከፍተኛ ይሆናል። ነገር ግን ብሩስ አሁንም ቢሆን ለመናገር አመነታ። እኔ ያላረኩትም በማለት መከራከሩን ቀጠለ። እውነት እንዳለ ወንጀሉን ሳይፈጽመው ቀርቶ ይሆን? እዚህ ጋር ግን ፖሊስ አንድ የመጨረሻና ትልቁን ተንኮል ለመጠቀምና ብሩስን ወጥመድ ውስጥ ለመጣል ወሰነ። ከዚያም መርማሪው ፖሊስ አንድ ትልቅ የተዘጋ ፖስታ ጠረጴዛው ላይ አስቀመጠ። ከዚያም እንዲህ አለው፣ ብሩስ፣ አንተ ባታምንም እንኳን አሁን በዚህ ሰዓት የፖሊስ ቡድኖቻችን አንተ አትክልት የምትንከባከብበትን
የደንበኞችህን ግቢዎች በሙሉ በኤክስሬይ መመርመሪያ እየቆፈሩት ይገኛሉ። እናም አሁን በደረሰን መረጃ መሰረት በአንድ ትልቅ የአበባ ማስቀመጫ ውስጥ የሰው አጥንቶችን አግኝተናል። እንደ እውነቱ ከሆነ ፖሊሶች በዚያ ዕለት ያገኙት ምንም አይነት አጥንት አልነበረም። የቆፈሩትም ቦታ የለም። እንዲሁ ብሩስን ለማስደንገጥና ለማናዘዝ የተጠቀሙት የውሸት ዘዴ እንጂ። ልክ ይህንን የውሸት ማስረጃ ሲሰማ የብሩስ ፊት በድንገት ገረጣ። መረጋጋቱ ጠፋ። እጆቹን መንቀጥቀጥ ጀመሩ። ከዚያም ብሩስ ለጥቂት ደቂቃዎች ዝም አለ። የምርመራ ክፍሉ በዝምታም ተዋጠ። ከደቂቃዎች በኋላ ብሩስ ማልቀስ ጀመረ። ከዛም እንዲህ አለ፣ እሺ ሁሉንም እውነት ነግራችኋል። ብሩስ ማካተር የተናዘዘው ነገር መላው ካናዳን ያስደነገጠ ነበር። ያ ደግ ምስኪን አያት የሚመስለው በሰፈሩ ውስጥ የሚወደደው የ60 ዓመቱ አዛውንት 8ቱንም የጠፉትን ወንዶች ወደ ቤቱ በመውሰድ መግደሉን ተናዘዘ። ከገደላቸው በኋላም 8ቱንም ሰውነታቸውን ትናንሽ አድርጎ በመቆራረጥ በአንድ አትክልት በሚንከባከብበት የሀብታም ሰው ግቢ ውስጥ ባለ ትልቅ የአበባ ማስቀመጫ አፈር ውስጥ መቅበሩን ገለጸ። ይህንን አሰቃቂ ወንጀል ለምን እንደፈጸመው በግልጽ ሁኔታ ባይናዘዝም መርማሪው ባደረገው አስገራሚ ስነ ልቦና ጨዋታ ወጥመድ ውስጥ ባይጥለው ኖሮ የ60 ዓመቱ አዛውንት ብሩስ ማካተር ምንም አይነት ማስረጃ ባለመገኘቱ ምክንያት በዚያች ቀን በነጻ ተለቆ ተጨማሪ ሰዎችን መግደሉን ይቀጥል ነበር። መርማሪም የውሸት ቃል አምጥቶ ብሩስን በማሳመኑ ምክንያት ተጨማሪ ሰው እንዳይሞት የራሱን ሚና ተጫውቷል። በእውነቱ ይህ ታሪክ የሚያሳየው አንዳንዴ በምርመራ ክፍል ውስጥ የሚደረገው የስነ ልቦና ውጊያ ወንጀለኞችን አሳዶ ከመያዝም በላይ ከባድ መሆኑን ያሳያል። የወንጀለኛውን ዝምታ ለመስበር መርማሪው የተጠቀመበት ብልሃት በእውነት የሚደነቅ ነው። ብሩስም እንደ አውሮፓውያን አቆጣጠር በ2019 ፍርድ ቤት ቀርቦ የዕድሜ ልክ እስራት ተፈርዶበታል። የ60 ዓመቱ አዛውንትም የዕድሜውን የመጨረሻ በእስር ቤት እንዲያሳልፍ ሆኗል። ለመሆኑ በእናንተ አስተያየት ፖሊስ ወንጀለኛን ለመያዝ የውሸት ወይም የሌለ ማስረጃን የተናገረ ለማናዘዝ መሞከሩ ልክ ነው ብላችሁ ታስባላችሁ? ይህ አሰራር በሕግ ፊት እንዴትስ ይታያል? የእናንተን አስተያየት ኮሜንት ላይ አስቀምጡልኝ እያልኩ ይህንን እውነተኛ ታሪክ ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩኝ በቀጣይ በሌላ ታሪክ እስክመጣ ሰላም። 911, what's your emergency?